ዛሬ እጅግ በጣም ደስ በሚል ዜና ነው ወደ እናንተ የመጣሁት። ያ ዜና ምን መሰላችሁ? ኢየሱስ ክርስቶስ ነው። ይህንን ጌታ የማታውቁት፣ ይሄ ጌታ የህይወታችሁ አዳኝ አድርጋችሁ ያልተቀበላችሁ፣ ይህንን ጌታ በራሳችሁ ላይ ያልሾማችሁትን ሰዎች ወደዚህ ጌታ ቀረቡ ልላችሁ መጥቻለሁ። ተቀበሉት፣ ህይወታችሁን ለእሱ አሳልፋችሁ ስጡት ልላችሁ መጥቻለሁ። ምክንያቱም ምን ይላል መሰላችሁ? እግዚአብሔር ቃል ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ እንደዚህ ይላል፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱምና ይላል። እና እዚህ ቃል ላይ ምን ይላል? ለተቀበሉት ሁሉ ግን ይላል። ኢየሱስ ክርስቶስን ለተቀበሉ፣ በኢየሱስ ክርስቶስ ለሚያምኑ፣ የእግዚአብሔር ልጅ ነው ብለው ለሚያምኑ፣ የመዳን መንገድ እሱ ብቻ ነው ብለው ለሚያምኑ ነው ልጅነት የተሰጠው። ስለዚህ ልጁን ሳይቀበሉ የእግዚአብሔር ልጅ መሆን የለም። ልጁን ሳይቀበሉ የዘላለም ህይወት ማግኘት የለም። ስለዚህ ኑ ወደዚህ ጌታ፣ ህይወት ወደ ሆነው ጌታ፣ ወደሚያድነው ጌታ፣ ሰላም ወደ ሆነው ጌታ፣ ሰላምን ወደሚሰጠው ጌታ፣ እረፍት ወደሚሰጠው ጌታ ወደዚህ ኑ። ለሁሉ መፍትሄ ወዳለው ወደዚህ ጌታ ነው እላችኋለሁ፣ እጋብዛችኋለሁ። አዎ እቀበላለሁ፣ ይህን ጌታ ማወቅ እፈልጋለሁ የምትሉ ሰዎች በየአካባቢያችሁ በምትኖሩበት አካባቢ ወዳለ ቤተ ክርስቲያን ሄዳችሁ ከአገልጋዮች ጋር ተነጋገሩ። እነዚህ አገልጋዮች እግዚአብሔርን ቃል እንዲያስተምሯችሁ፣ ደቀ መዛሙርትነት እንዲያስተምሯችሁ ወደ ቤተ ክርስቲያን ሂዱ፣ ወስኑ።